መሰረት ትባላለች። መሲ ማንንም አይቶ የሚወዳት አይነት ልጅ ናት። 9ኛ ክፍል ስትማር ነበረ የፍቅር ጥያቄዎች መቅረብ የጀመረላት። በጣም ብዙ የፍቅር ደብዳቤዎች ቢቀርቡላትም አንዱም ለሷ ግድ አይሰጣትም ነበር። ሁሌም ከፊቷ ፈገግታ አይጠፋም። መልካምነቷ ለሷ ብቻ የተሰጠ ይመስላል። ማንንም አታስከፋም። የትምህርት ቤቱ ተማሪዎች ልብ ውስጥ መሲ ተስላ ትገኛለች። 11ኛ ክፍል ባዮሎጂ መምህር 2 ሰዓት እንደሆነ ማስተማር ይጀምራል። 4 ተማሪዎች ማስተማር ከጀመረ በኋላ ይመጣሉ። መምህሩም አላስገባችሁም፣ ከዚህ ደቂቃ ጀምሮ አርፍዶ የሚመጣ ተማሪ ለ1 ሳምንት በኔ ክላስ አይገባም የሚል አዲስ ህግ ነገራቸው። ይህ ሁሉ ሲሆን ግን መሲ አልነበረችም። አርፍዳ ነበርና ህጉ ከወጣ በኋላ ክላስ ደረሰች። ክላሱን ላለመረበሽ ብላ ሳታንኳኳ ልትገባ ስትል መምህሩ አስቆማትና አርፍደው የመጡ ተማሪዎችን እያባረርኩ ነው፣ አንቺ ግን ስላላወቅሽ ተማሪዎች ከፈቀዱልሽ ትገቢያለሽ አላት። ይህን ጊዜ ተማሪዎች በአንድ ድምጽ ትግባ አሉ። በመሃል ግን አንድ የተቃውሞ ድምጽ ተሰማ። አቤል ነበረ። በፍጹም መግባት የለባትም፣ አርፍዳለች፣ መቀጣት አለባት። ከሷ ቀድመው የመጡት የተቀጡት ለምንድን ነው? ዛሬ እሷ ከገባች እኔም ከነገ ጀምሮ አርፍዳለሁ አለ። የመሲና የአቤል አይን ተፋጠጡ። ከዚህ በፊት ሰላም ብሏት አያውቅም። እየሮጠች ከክላስ ወጣ፣ ወደ ቤቷ ሄደች። መምህሩ በአቤል ንግግር ተናዶ ለዛሬ እዚህ ላይ ይበቃናል አለ። የመሲ መሄድ መምህሩንም ጭምር አስከፍቶታል። መሲ ቤት እንደደረሰች ሳጥኗን ከፍታ እስካሁን ድረስ ከተላኩላት የፍቅር ደብዳቤዎች ውስጥ ማየት ጀመረች። ነገር ግን ከደብዳቤዎች ውስጥ አንዱም አቤል የሚል የለም። እሱ ማን ነው አለች መሲ። በነጋታው ወደ ትምህርት ቤት ስትመጣ አቤል ከክላስ ፊት ለፊት ባለው ዛፍ ስር ተቀምጦ አገኘችው። በነገራችን ላይ አለች መሲ ልክ እንደደረሰች እኔ ተማርኩም አልተማርኩም ፈተና ማለፊያ አይቀርም፣ ሌሎቹን ግን ጎዳቸው አለችው። አቤል ቅጣቷን ሳትጨርስ መምጣቱ አስገርሞት ሁሉም የተቀጡት ተማሪዎች አንቺን ጨምሮ ልትጎዱ ትችላላችሁ፣ የተቀሩት 50ዎቹ ተማሪዎች ግን ይጠቀማሉ፣ ምክንያቱም እናንተን እያዩ አያረፍዱም አላት። መሲ እኔ በመቀጣቴ ምን ተጠቀምካለችው? ምንም አልተጠቀምኩም ማለት ምንም አልተጎዳውም ጭምር አላት። መሲ ጥላው ሄደች። ያየኛል ብላ ዞር ስትል አቤል እንኳን ላያት ከቦታውም የለም። መሲ ለመጀመሪያ ጊዜ ተናደደች። እሱን በፍቅር ማሸነፍ አለብኝ አለች። ቀናቶች ነጎዱ። መሲ አቤልን ለማሸነፍ በጣም ብዙ ነገር አደረገች። እሱ ግን አልሰማትም። አቤል ክላስ ውስጥ ሁሌም ከሁለት ጓደኞቹ ጋር ነው የሚቀመጠው። አንድ ቀን ታዲያ ቦታው ላይ ተቀምጦ ጓደኞቹን እየጠበቀ መሲ መጣችና ቦታቸው ላይ ተቀመጠች። አቤል ይቅርታ ጓደኛ ይመጣል አላት። መሲ ዝም አለችው። ሰው አለ እያልኩሽ እኮ ነው አላት። መሲ እኔ ሰው አይደለሁም አለችው። አቤል ምንም ሳይናገር ሌላ ቦታ ቀየረ። ከዚህ ሰዓት ጀምሮ መሲ ሌላ ሰው ሆነች። ተማሪዎች ፍቅር ይዟታል እያሉ ማውራት ጀምረዋል። የትምህርት ቤቱ ተማሪዎች አቤልን የህንድ አክተር ይሉታል፣ አንዳንዶች ግሩም ኤርሚያስ። መሲ ይህንን መቋቋም አልቻለችም። በሆዷ ክፋትን አሰበች፣ አቤልን መክሰስ። ከተጻፈላት የፍቅር ደብዳቤዎች ውስጥ አንዱን አቤል እንደጻፈው አስመስላ እያስፈራራትና እያስቸገራት እንደሆነ ተናግራ ከሰሰችው። የግቢው ወሬ ይሄ ብቻ ሆነ። አቤል ግቢው አስጠላው። የመሸኛ ጥያቄ አቀረበ። ዳይሬክተሩ መሲን አስጠርቶ ከዚህ በኋላ የሚረብሽሽ ተማሪ የለም፣ አቤል ከዚህ ትምህርት ቤት ለቋል አላት። መሲ በአንድ ፊቷ ተለዋወጠ። ሳታስበው እንባዋ ይወርድ ነበር። ለምን አለች እንባዋ እየተናነቃት። ንግግሯ ከቢሮ አልፎ ስታፍ ድረስ ደርሷል። ዳይሬክተሩ ግራ ተጋባ። አንቺ አይደለሽም እንዴ ያስቸግረኛል ያልሽው አላት። መሲ ወደ ዳይሬክተሩ ጠጋ ብላ ውሸቴን ነው፣ እሱ እንኳን ሊያናገረኝ ሰላም ብሎኝ እንኳን አያውቅም፣ እንኳን የፍቅር ደብዳቤ ሊጽፍልኝ ስሜን እንኳን ጽፎ አያውቅም ብላ እየሮጠች ከቢሮ ወጣች። መሲ ከቢሮ ወጣ ብቻዋን ስታወራ ምን እየሆንኩ ነው? እኔ እኮ መሰረት ነኝ። እናቴ አንቺ ወደፊት ትልቅ ሰው ትሆኛለሽ ብላኛለች። እንደዚህ እየሆንኩ ነው የእናቴን ቃል የምፈጽመው? ኧረ በስማም። እንዲያውም ይሂድ፣ እሱ ሄደ አልሄደ ወንዶች እኔን ይፈልጉኛል እንጂ እኔ አልፈልጋቸውም። መሲ ብዙ ሀሳብ በአይምሯ ውስጥ ይመላለሳል። ከሀሳቡ ያነቃት የጓደኛዋ የመክሊት ስልክ ነበረ። መክሊት ደውላ የክላስ ተማሪዎች ከክላስ ፊት ለፊት እንደተሰበሰቡ ነገረቻት። መሲ ወደ ቦታው ስትደርስ ሁሉም ተቀምጠው አቤል ቆሞ እያወራ ነበረ። እሷም ተቀላቀለች። መሲ ምንም እንዳልተፈጠረ ለማስመሰል ትስቃለች፣ ትጫወታለች። ተማሪዎች ግን በአቤል መሄድ ተከፍተዋል። አንዳንድ ተማሪዎች አቤል የሚለቀው በሷ ምክንያት ነው ብለው መሲን አያናግሯትም። አቤል ይህንን ያውቅ ስለነበረ እኔ ትምህርት ቤቱን የምለቀው በማንም ምክንያት አይደለም፣ በራሴ ፈቃድ ነው አላቸው። በመሃል መሲ ተነስታ ይቅርታ መናገር ይችላለሁ አለች። መጠየቋን እንጂ መልስ ሳትጠብቅ ወደ መድረክ ወጣች። ለወንድማችን አቤል መልካም የትምህርት ዘመን ይሁንለት። ይሄ የሁላችን ምኞት ነው። እኔ ያልገባኝ ግን ይሄ ሁሉ ሰዓት መባከኑ ነው። በዚህ ሰዓት የምንማረው ትምህርት ለምንድን ነው የቀረው? የመጣነው እኮ ለመማር ነው ብላ ከመድረክ ወረደች። ወትሮ መሲ ስትናገር ሁሉም በፈገግታ ይሞላ ነበረ። አሁን ግን እሷ ስትናገር ሁሉም ስልኩን መነካካት ጀመረ። አቤል ተነስቶ በነበረን ጊዜ በጣም አመሰግናለሁ ብሎ ሁላቸውንም አቅፎ ሰላም አላቸው፣ መሲን ጨምሮ። አቤል መሲን ሲያቅፋት
ስታስበው እንባዋ ይወርዳል። አቤል ጠጋ ብሎ ለምንድነው ሱም ታለቅሽው አላት። መሲም አቤል ይቅርታ አለችው። ከነሱ አጠገብ ተማሪዎች እንዳሉም ጭምር ረስተዋለች። የሚታያት አቤል ብቻ ነው። ሸሚዙን ይዛ ደግሞ ጉረኛ ነሽ አለችው። አቤል ፈገግ ብሎ እሺ አለና ሊሄድ ሲል ሸሚዙን ይዟለች። በቃ ሊሄድ አላት እና ሂዳ አለችው። አቤል ፈገግ ብሎ ልብሴን ብሎ እጇን ለማስለቀቅ ሲሞክር አልለቅም አለችው። ተማሪዎች እኮ እያዩሽ ነው አላት። እሺ ይቅርታ አርጌልሻለሁ በለኝ አለችው። እሱም ከልቤ አርጌልሻለሁ አላት። መሲ እኔ የምፈልገው በጆሮዬ እንድትነግረኝ ነው አለችው። ተማሪዎቹ የበለጠ ከፋቸው። ምን ነው አንድ ላይ በሆኑ አሉ። የሚያለቅሱም ጭምር ነበሩ። አቤል ወደ ጆሮ አጠጋ ብሎ ይቅር ብዬሻለሁ አላት። መሲ ሳመኝ አለችው። አቤል ምን ሲላት ተማሪዎቹ በአንድ ድምጽ ሳማት አሉት። አቤል ለመታዘዝ ሲል ሳማት። መሲ ሸሚዙን ለቀቀችው። ተማሪዎቹ ወደ ክላስ ተመለሱ። መሲ ከሁሉም ቀድማ አቤል ይቀመጥበት የነበረበት ቦታ ላይ ተቀመጠች። አቤል ከጓደኛው ሳሚ ጋር ግቢውን ለቆ ለመጨረሻ ጊዜ ተሰናብቶ ወጣ። ልክ እንደወጣ መምህሩን አገኘው። ሰላም አቤል፣ አንተ እኮ ዝም ብለህ ነው የምትሄደው፣ ሌላ ቦታ አያስገቡም አለው። አረ ቲቸር ሁሉም ነገር እኮ አልቋል፣ ክላሴን አይቻለሁኝ፣ መጀመር ብቻ ነው የቀረኝ አለው። መምህሩም ሳቃልና መስሎሃል ብሎት ሄደ። መሲ ክላስ ከገባሽ በኋላ መምህሩ እያስተማረ ታዜም ነበረ። ተው ልመድ ገላይ ገላይ ተው ልመድ ገላይ አትበልክልላይ ትተወይደን ሰው ገላይ። መምህሩም ተማሪዎቹም መሲ እንዲህ በመሆኗ በጣም አዝነዋል። መምህራኖቹ አቤል ስልክ ላይ በግል ስልካቸው ቢደውሉለትም መልስ አላገኙም። አቤል አዲስ ትምህርት ቤት ከገባ ሳምንት አልፎታል። የመሲ እናትና አባት ግራ ቢገባቸው ወደ ትምህርት ቤት መጥተው ዳይሬክተሩን አናገሩት። የልጃችንን ድምጽ ከሰማን ሳምንት በላይ ሆነን፣ ምግብም አትበላም፣ ምናልባት የተፈጠረ ነገር ካለ ብለው ነገሩት። ዳይሬክተሩ እናንተ ተረጋጉ፣ እኛ ሁሉንም ነገር እናስተካክላለን ብሎ ሸኛቸው። አቤል ከሚማርበት ትምህርት ቤት ቢሮ እንደሚፈለግ ተነገረው። ወደ ቢሮ እየሮጠ ሲሄድ የመጀመሪያው መምህሩ ሲወጣ አየው። አቤል ሊያናግረው ቢልም መምህሩ ግን ፈቃደኛ አልነበረም። አቤል ወደ ቢሮው ገባ። የአዲሱ ትምህርት ቤቱ ዳይሬክተር ከነበርክበት ትምህርት ቤት ያልመለስከው ነገር ስላለ እዚህ መቀጠል አትችልም አለው። አቤል ግራ ተጋባ። የምን ዕቃ? እሱን እዛው ጠይቃቸው ብሎት መምህሩ ወጣ። በነጋታው ወደ ቀድሞ ትምህርት ቤቱ አቀና። መምህራኖቹ ስብሰባ ላይ ነበሩ። አቤል ግን ግድ አልሰጠውም። በሩን በርግዶት ገባ። ለመሆኑ ምን ሰጣችሁኛል? ለመመለስ እኮ መውሰድ ያስፈልጋል ወይስ ብሎ ሳይጨርስ ካፉ ላይ ዳይሬክተሩ ጠረጴዛውን መጥቶ አስቆመው። ልክ ነህ፣ እኛ ምንም አልሰጠንም፣ አንተም ምንም አልወሰድክም፣ ነገር ግን አንተ ሰርቀሃል አለው። እኮ ምንድነው የሰረኩት አለ አቤል። የሰው ልብ አለ ዳይሬክተሩ። የተሰበሰቡት መምህራን ፈገግ አሉ። አቤል ግን አልሳቀም። ታዲያ ይሄ የትዳር ኤጀንሲ ነው አለ አቤል። ዳይሬክተሩ ቀላል ነው ጥያቄው፣ መልሱም የትዳር ኤጀንሲ አይደለም፣ ነገር ግን ይህ ትምህርት ቤት ማንኛውም ተማሪ እንዲጎዳ አይፈልግም። አየህ አቤል፣ ከዚህ ትምህርት ቤት በመውጣት ሁለት አካላቶች ይጎዳሉ። አንደኛው ጎበዛ ተማሪ መሰረት፣ ሁለተኛው ደግሞ ጎበዙን ተማሪያችንን እኛ እናጣለን። ያንተ መቅረት ሁላችንም ይጎዳል። ለዛ ነው ያስቀረነህ። እኔ ነኝ ሳትወስድ ወስዷል ያልኩትኝ። ግን እኮ አለ አቤል፣ ህጋችሁ ላይ ማንኛውም ተማሪ በመሸኛ ሌላ ትምህርት ቤት መማር ይችላል ሲላቸው ዳይሬክተሩ sometimes it is good to be break the law አለው። እንዴት አለ አቤል። በህግ የማይገደቡ ነገሮች አሉ። ህግ የሚያስፈልገው ገደብ ላለው ነገር ነው። ፍቅር ደግሞ ገደብ የለውም። ህጎች ሲወጡ የልብ ትርታን አያዳምጡም። ማንኛውም የተጻፈ ህግ ኤክሰፕት የሚል ቃል ታስፈልገዋለች። ህግ ማለት እንደ ሪከርድ ነው፣ በየጊዜው የሚሻሻል ነው። ያንተ መሄድ የሚጎዳው ሰው አለ። አንዱን ገሎ አንዱን ከማዳን ሁለቱንም ማስታመም ይሻላል። መምህራኖቹም አቤልም በዳይሬክተሩ ንግግር ተደነቁ። አቤል መሲ ታፈቅርሃለች፣ ከሄድክ ጀምሮ ማንንም አታናግርም፣ ስለዚህ እሺ በለንና እዚህ ከኛ ጋር ቀጥላለው። መምህራኖቹ የአቤልን መልስ ይጠብቃሉ። በመሃል በሩ ተንኳኳ። መክሊት አቤልን ስታየው ሮጣ ተጠመጠመችበት። ከመምህራኖቹ አንዱ አንቺም አለ። መክሊት ወሬውን ለመሲ ለመንገር እየሮጠች ወደ ክላስ ሄደች። መሲ ጋር ስትደርስ መሲ ብቻዋን ተቀምጣ ነበረ። ሁሉም ይጫወታሉ፣ ይስቃሉ። መሲ ግን ተክዛ ነበር። መሲን አቅፋ እንኳን ደስ አለሽ አለቻት። መሲ ምን ተገኘ አለች። እግዚአብሔር ይወድሻል አለቻት መክሊት። ምንድነው ንገሪኝ እስቲ አለቻት። መክሊት ድምጿን አሰምታ ከልብሽ እንደምታፈቅረው አውቆ አቤል ተመልሶ መጥቷል፣ ከዚህ በኋላ በፍቅር መሰቃየት የለምሽ አለቻት። ነገር ግን መክሊት ያሰበችው ነገር አላጋጠማትም። መሲ ታቅፈኛለች ብላ ስትጠብቅ መሲ በጥፊ ነበር የመታቻት። ተማሪዎቹ ተሰበሰቡ። መሲ መክሊትን አቤል የመጣው እኔን ፈልጎ አይደለም፣ እሺ እኔ ደግሞ በአቤል አልተጎዳውም፣ መቼም አልጎዳም፣ እኔ እንዳንቺ መሰልኩሽ፣ እኔ ለማንም ልቤን አልሰጥም፣ እሺ። ሳሚ መክሊትን ይዟት ሄደ። መክሊት እያለቀሰች ነበረ። ይኸውልሽ መክሊት፣ መሲ ችግር ውስጥ ናት፣ እንዳትፈርጅባት እሺ። እሷ የምታውቀው እወድሻለሁ አፈቅርሻለሁ መባል ነው እንጂ እንደዚህ አይነት ሰው ማፍቀር መሸነፍ ይመስላታል። ለዛ ነው የተናደደችው። መክሊት መልሳ እኔ የሚያሳዝኑኝ ዳይሬክተሩ ሶፈንያስና አቤል ናቸው። ሶፈንያስ ዋሽቶ እኮ ነው አቤልን ከትምህርት ቤት ያስመጣው። እሷን ለመጥቀም
አላለቀም። እሺ አቤልስ እንዴት ነው እሱ ወደ ነበረበት ትምህርት ቤት የሚመለሰው? ወይስ እዚህ ሊማር ነው? በዛ ላይ ዳይሬክተሩ ሶፎንያስ መሲ አቤል እንደምትወደው ነግሯታል። እሷ ደግሞ አልወደውም እያለች ነው። ታዲያ አያሳዝንም አለች። ሳሚ ግራ የተጋባ ነገር ነው አለ። በመሃል ተደውሎ ወደ ክላስ ገቡ። መክሊት ቦርሳዋን አንስታ ሳሚ አጠገብ ተቀመጠች። መሲ ብቻዋን ሆነች። መምህር ሳይገባ 20 ደቂቃ አለፈ። ከቆዩ በኋላ ስም ጠሪያቸው ዳይሬክተሩና አቤል አብረው ወደ ክላስ መጡ። ሲደርሱም ሶፎንያስ አቤልን ውጭ ቆይና ና ስለ ትገባለህ ብሎት ወደ ክላስ ሁለቱ ገቡ። ሶፎንያስ በጣም ወጣት ነው። ከተማሪዎች ጋር ይጫወታል፣ ይወያያል፣ ሁሉም ይወዱታል። ሶፎንያስ ዳይሬክተር ብቻ አይደለም የተማሪዎች አማካሪም ጭምር ነው። እሱ የመከረው ሰው ሁሌም አዲስ ነው። የሚናገረው ነገር ከመሬት ጠብ አይልበትም። ከተማሪዎች በላይ ላይብረሪ አካባቢ የሚታየው ሶፎንያስ ነው። የሚያነበው ደግሞ የፍልስፍና መጻሕፍትን ነው። ሶፎንያስ ወደ ክላስ ሲገባ ተማሪዎቹ ጸጥ አሉ። ለምን እንደመጣ የሚያውቁት ሳሚና መክሊት ብቻ ነበሩ። የዛሬ ክላሳችሁ ስለቀረ ይቅርታ ጠይቃለሁ፣ ግን ደግሞ አንድ የምስራች አለ። ውድ ተማሪያችሁ አቤል ተመልሷል። አቤል ግባ አለው ሶፎንያስ። አቤል የናፈቁትን ተማሪዎች በአይኑ ሰላም እያለ ገባ። ተማሪዎቹ ቆመው አጨበጨቡ። መሲ በውስጧ ሐሴት ተሞላች። ደስታዋን ወደ ውጪ ማውጣት ግን አልፈለገችም። ይልቅስ እየተናደደች ቆይ ግን እዚህ ትምህርት ቤት እንዴት ነው እሱ የምታስቡት? አንድ ተማሪ በሄደ በመጣ ቁጥር ትምህርት መቋረጥ አለበት? ብሔራዊ ፈተና ተፈታኝ እኮ ነን። ይልቅስ የእኛን ውጤት ማሻሻል ላይ ብታተኩሩ ይሻላል አለችና ተቀመጠች። ተማሪዎቹ ተገርመው ያዳምጧታል። ሶፎንያስ አንገቱን ደፋ። አቤል ተናደደ። ሶፎንያስ እዛው እያለ ስልክ ደወለ። አቤል እቃውን ስለመለሰ ትምህርቱን ይቀጥል አለ። አቤል ክላሱን ለቆ ላይመለስ ወደ አዲሱ ትምህርት ቤቱ ተመለሰ። መሲን ሁሉም ሰው አያናግራትም። የሚያዝንባት እንጂ የሚያዝንላት የለም። መክሊትና ሳሚ ግን ችግሯን ስለሚያውቁ በድጋሚ ቀረቧት። መሲ እያለቀሰች ይቅርታ ጠየቀቻቸው። መክሊትም መሲን ስለምትወዳት ከልቧ ይቅርታ አረገችላት። ሳሚ መሲን በእርግጥ ችግርሽ ይገባናል፣ ነገር ግን መፍትሄውም ያለው በአንቺ እጅ ነው። ሁሉንም ነገር ማስተካከል ትችያለሽ አላት። አሁን እኮ ሁሉም ሰው ርቆኛል፣ ሶፎንያስን ጨምሮ ሁሉንም ሰው አስከፋው፣ ሶፎንያስን አዋረድኩ። ታዲያ እንዴት ነው እሱ ማስተካከል የምችለው? እናንተ ልክ ነበራችሁ። አቤልን አፍቅሬዋለሁ፣ እኔ ግን ሽንፈት መሰለኝ። ታዲያ እንዴት ብሎ ነው አቤል ይቅርታ የሚያደርግልኝ? እባካችሁ በፈጣሪ ስም አንድ ነገር ልለመናችሁ፣ አንዴ ብቻ አቤልን ላገኘው፣ አንዴ ብቻ አለቻቸው። እሺ አቤልን ታገኘዋለሽ፣ ግን ካሁን በኋላ እኛ የምንልሽ ነገር ነው የምታደርጊው አላት። መጀመሪያ ሶፎንያስን ሂጂና ይቅርታ ጠይቂው አላት። መሲ አቤልን ያገኘችው መሰላት። እየሮጠች ወደ ቢሮ ሄዳ ሶፎንያስን እግሩ ስር ወድቃ ይቅርታ አለችው። እሺ ይቅር ብዬሻለሁ አላት። ነገር ግን ከዚህ በኋላ ማንኛውንም ነገር ከፈለሽ ከምክትል ዳይሬክተሩ ጋር ጨርሺ፣ እኔ ጋር ምንም የሚያመጣሽ ነገር የለም። በተረፈ መልካም የትምህርት ዘመን ይሁንልሽ ሲላት፣ አቤል ግን አለች። አቤል ምን አንቺ አይደብርሽም እንዴ? ልጁን ምን አርግ ነው እሱ የምትዩ ብሏት ቢሮውን ለቆ ወጣ። መሲ ክላስ መግባት ወደ ቤት መሄድ አቆመች። ትምህርት ቤት ውስጥም ስለምታመሽ ሳሚ መሲን መክሊት ቤት ወሰዳት። በነጋታው መክሊትና ሳሚ ሶፎንያስን አስፈቅደው አቤልን ለማነጋገር ከተቻለም ደግሞ ለማምጣት እና አቤል ትምህርት ቤት ሄዱ። ብዙ ቢለምኑትም አቤል እንደማይሆን ነገራቸው። ስለተደወለ ትቷቸውም ወደ ክላስ ገባ። ሳሚ ተናዶ ተከትሎት ወደ ክላስ ከገባ በኋላ በማያውቀው ተማሪ ፊት እንዴት በአንተ ምክንያት ሰው እንዲጎዳ ትፈልጋለህ? እኔ ላንተ ብዬ ነው እሺ፣ የዘላለም ጸጸት እንዳይሆንብህ። መሲ ያላንተ መኖር አትችልም። ክላስም ትምህርት ቤትም መግባት ትታለች። ለማንኛውም አመሰግናለሁ ብሎት መክሊትን ይዟት ወጣ። አቤል ተከትሏቸው ሄዶ እኔ እኮ መሲን እወዳታለሁኝ፣ መሲ ግን ብዙ ነገር ይቀራታል፣ መማር አለባት። ሳሚ አቤል የሰውን ክፍተት የሚሞላው ሰው ነው፣ ማንም ሙሉ ሰው አይደለም። ስለዚህ ቀርበህ ሙሉ ሰው አድርጋት አለው። አቤል መሲን በጣም ይወዳታል። እሺ እንሂድ፣ ባትወደኝም እያየኋት ከእናንተ ጋር እማራለሁ አለ። መክሊት ደውላ ሶፎንያስን እንደተስማማ ነገረችው። በጣም ደስ አለው። ነገር አሳት ኑ አላቸው። አቤል ግን አሁን ካልሄድን አለ። አቤል ሳሚን የመሲ ፎቶ ካለው ጠየቀው። መክሊት እየሳቀች ሰጠችው። ነገ እስከሚደርስ ድረስ ምሽቱ ረዘመበት። ሶፎንያስ ከቢሮ ሲወጣ መሲን አገኛት። ነገ ጠዋት ስለ አቤል የምነግርሽ ነገር አለ፣ አሁን ግን ሂጂ አላት። መሲ ደስ አላት። ምን ነው ነገ ዛሬ በሆነ አለች። እንደምንም ነጋ። ሳሚ ጉዞ ጀምሯል። መሲ ሶፎንያስን ትጠብቀዋለች። ሶፎንያስ መጣ። ነገር ግን ዛሬም ሰላም አላላትም። ወደ ቢሮ ገብታ ዛሬ ስለ አቤል ነግርሻለሁ ብለኝ ነበር አለችው። ማን ያለሽ አላት። መሲ ተከነች። አሁንስ አበዛችሁት፣ ይሄን ያህል ምን ብሰራ ነው ብላ ግቢውን ለቃ እየሮጠች ወጣች። አቤል ግቢ ደረሰ። ቢሮ ገቡ። መሲስ አለ አቤል ትመጣለች አለው። ሶፎንያስ ጨነቀው። ቢደውል ስልኩን አታነሳም። መክሊት ስትደውል አነሳች። አቤል አንቺን ፈልጎ መጥቷል አለቻት። መሲ እያለቀሰች ነበረ። አቤል እኮ ነው ያልኩሽ አለቻት። መጣው እሺ አለች መሲ። መክሊት እሺ ብላ ዘጋችው። ወደ ክላስ ገቡ። መሲ መጣች። ሶፎንያስ ደስ አለው። እንደ መጀመሪያው ቀን የመሲና የአቤል አይኖች ተገጣጠሙ። አቤል ላይ ተጠመጠመችበት። አቤል ይቅርታ አርግልኝ አለችው። እሱ ግን በይቅርታ ፈንታ አፈቅርሻለሁ አላት። መሲ ያልሳመችው ቦታ የለም። አቤል እንድታፈቅረኝ እኔ ላንተ አልገባም፣ እኔ ሞት ይገባኛል አለችው። መሲ ከዚህ በኋላ የትም ትቼሽ አልሄድም አላት። የመሲ ድምጽ እየደከመ ነው። ገዳይ ነህ እሺ፣ በፍቅር ገዳይ ነህ፣ ሳትተኩስ የምትገል የፍቅር አርበኛ ነህ እሺ። መሲ
ራሷን መቆጣጠር አቃታት። በመጨረሻ መክሊት ከመደወሏ በፊት መድኃኒት እንደጠጣች ነገረችው። ነገር ግን ከረፈደ ነበር። የመሲና የአቤል ፍቅር በውስጥ ተቀጣጥሎ በውስጥ ጠፋ። የመሲ ፍቅር አቅም አጣ። አቤል፣ ሳሚ፣ መክሊት፣ ሶፎንያስ ሁሉም ያለቅሳሉ። መሲ አቤልን ትታ ላትመለስ ሄደች። አቤል እየጮኸ መሲን ይጣራል። መሲ ቲቸር ተነሽ በላት፣ እንደመጣው ንገራት እያለቀሰ። ሳሚ ድምጽ ማውጣት ተስኖታል። ሁሉም መሲ እያሉ ይጮሃሉ። በመሃል ግን አቤል ከት ብሎ ሳቀ። ሰው ማልቀሱን ትቶ አቤልን ያያል። ሶፎንያስ ምናልባት መሲ ያለች ብሎ ቢያያትም መሲ ላትመለስ ሄዳለች። ታዲያ ለምንድን ነው እሱ የሚስቀው? ሁሉም ግራ ተጋቡ። በሁለት መኪና ተጭነው ሁሉም ወደ መሲ ቤት ተወሰዱ። ሌሎቹ ሲያለቅሱ አቤል አንዴ ዝም ይላል፣ አንዴ ይስቃል። መክሊት አላት አቤል መሲን እንደምወዳት ልነግራት ነበርኮ፣ በጠዋቱ ነግራታለሁ። ከበፊቱ የበለጠ አምራ ትምጣሺ፣ እንደምወዳት ማወቅ አለባት። እኔ እኮ መጀመሪያ ልነግራት ፈልጌ ነበር፣ ግን ሁሉም እወድሻለሁ ሲላት መወደድ እንጂ መውደድ አታውቅም ብዬ ነበር የተውኳት። ግን እሷ ባትወደኝስ? ሳሚ ልንገራት አይደለ? ንገሩኝ፣ ለምንድን ነው የምታለቅሱት? ሳሚና መክሊት ግን ከማልቀስ ውጪ ምንም አላሉትም። አቤል ታሞ አማኑኤል ገባ። እዛም ለአንድ ወር ከተቀመጠ በኋላ ሙሉ በሙሉ ድኖ ተመለሰ። ሳሚና መክሊት ደስ አላቸው። አቤል ጠንካራውን በማየታቸው እግዚአብሔርን አመሰገኑ። አቤልም እንዲህ አላቸው፣ ከኔ ጋር ብዙ መከራ አይታችኋል። በእውነት ምን ማለት እንዳለብኝ አላውቅም። ውለታችሁን መክፈል አልችልም። አቧ አታካብድ ብሎ ሳሚ ያቋረጠው። ይልቅስ አሁን እኔ የምለውን አብራችሁኝ በሉ። ከዚህ በኋላ ማንኛውም ችግር ቢያጋጥመን በጋራ ሆነን ድል እናረጋለን። ሶስቱም ተቃቀፉ። መክሊት እኔ የምለው ቀጣይ ነው ማለት ነው የምንፈተነው? ዘንድሮ ግን ካምፓስ መግባት አለብን አለች። ሳሚ አዎ ቀጣይ ነው የምንገባው፣ ምክንያቱም ሳንማር 2 ወር አልፏል። አቤል ግን በፍጹም አለ፣ ዘንድሮ እንፈተናለን፣ ዘንድሮ ካምፓስ እንገባለን። በዛ ላይ ትምህርት ቤት የደረሰብንን ነገር ስለሚያውቅ ያስገቡናል አላቸው። ሳሚ ይህ እንኳን ይከብዳል አለ። አንተ እሺ ሳትማር ማለፍ ትችላለህ፣ እኛ ግን ተምረንም ችግር ነው። አቤል እሱን ለኔ ተውት፣ አስረዳችኋለሁ። ይልቅ ባካችሁ ከመጀመሪያው የበለጠ ጠንካራ እንሁን አለ። ፈተናው 1 ወር ብቻ ቀርቶታል። ሶስቱም ቀንም ማታም ላይብረሪ ናቸው። በተለይ የሳሚ ለውጥ አስገራሚ ነው። አቤል በ2 ሳምንት ዝግጅቱን ጨርሶ ያስረዳቸው ጀመረ። ጊዜው ደርሶ የዩኒቨርሲቲ መግቢያ ፈተና ወሰዱ። እውነቱን ለመናገር ትምህርት ሲጀመር ሳሚ ከአቤል መክሊት ደግሞ ከመሲ ኮርጀው ለማለፍ ነበር የተነጋገሩት። ሁለቱም ግን በአቤል ንግግር ተለወጡ። ፈተናውን በጥሩ ሁኔታ ጨርሰው ውጤት መጠበቅ ጀመሩ። ጊዜው ደርሶ አቤል 608 ሲመልስ መክሊት 399፣ ሳሚ ደግሞ 431 አመጡ። አቤል የነሳሚን እንጂ የራሱን ውጤት አላየም። የሚፈልገው የነሳሚን ውጤት ማለፍ ነበረ። አቤል በጣም ተደሰተ። ትምህርት ቤት ግቢ ከመድረሳቸው በፊት በሩ ላይ በትልቁ የተለጠፈ ሸራ አዩ። ጠጋ ብለው ሲያዩት ጠንካራው አቤል ከትምህርት ቤቱ በር ላይ በኩራት ተለጥፏል። በትምህርት ቤቱ ታሪክ የመጀመሪያው ውጤት 608 ይላል። ማመን አልቻሉም። አቤል ይሄው አለፍኩ አላቸው። በደስታ ግቢውን መዞር ጀመሩ። መክሊት አቤል ላይ ተጠመጠመች። አይኑን እያየች ገና ብዙ ካንተ እንጠብቃለን አለችው። እሺ አለና ግንባሯን ሳማት። ተፈጸመ።